እኔን ትቀበለኛለህ? ልንገርህ። እሺ ምን ልልህ? ቀጥል። እሺ ጥያቄ ምንድን ነው? ይኸውልህ፣ አሁን ከእፎይ ጋር የሆነ ክርክር ተጀምራችሁ ነበረ እና እንከታተላችኋለን። የእናንተ የሁለታችሁ መሀል ክርክር ላይ ያለው መሀል በእናንተ መሀል የአንተን ሀሳብ የሚከተል አለ፣ የሌላውንም እምነት ሀሳብ የሚከተል አለ እና በእናንተ መሀል ያለውን ለምን አትነጋገሩት? ግልጽ ወይ ማመን ነው ወይ አለማመን ነው። ትክክል ከሆነም ይላል አይልም። ለምን የማትባባሉበት ምክንያቱ ምን እንደሆነ እንድታስረዳኝ ነበር። ይቅርታ። ተነጋግረን ነበር። ተሳድቦ ሄደ። ቪዲዮን ፈልገህ ተሳድቦ ሄደ። ተገናኝተን ነበር፣ እኔም በውስጥ እሱም በውስጥ መሐመድ እንዲላል የተወሰኑ እየተቆራረጡ የሚመጡት ለሌሎች ለሀገር ስጋትም ስለሚሆኑ ለምን ፊት ለፊት ተነጋግራችሁ ይሄ ነው። አሁን የአንተ እምነት ውስጥ ያሉት ለራሳቸውም ጥያቄ የሚሆኑ አሉ። በሌላው እምነት ውስጥ ለራስ ጥያቄ አሉ። በእኔ ውስጥም ሆኖ ደግሞ እንደዚህ ይላል እንደ እስከምል ጥያቄም ድረስ ያለብኝ ነገር ስላለ ለምን አትመላለስ? ሰውየው በእስልምና ላይ ብቻ ነው ጥያቄው። ስለ ክርስትና የሚያውቀው ነገር የለም፣ አውርቶም አያውቅም። ስለዚህ ስለ እስልምና ከሆነ ይህ ውይይት ሳይሆን ጥያቄ አለኝ ነው የሚባለው። ውይይት ወይ ንጽጽር የሚባለው ነገር ሁለት ተቃራኒ የሆኑ ነገራቶችን አነጻጽረህ የምትገልጽበት መንገድ ነው አይደለም? ስለ ክርስትና ያነሳም የሚያውቀው ነገር የለም። አንድ ጊዜ ይሰማል። ጨርስ አንድ ጊዜ። ስለዚህ ስለ እስልምና ነው ኑና እኔ ጋር ጠይቁኝ ሳይሆን ከሙስሊሞች ጋር ሄጄ በቃ ለጠይቃቸው። አይ በሆስት ተገናኝታችኋል ወይ? አዎ ተገናኝተናል። የዛሬ ዓመት ቪዲዮ ልጆች ለቅውታል። እኔ የእርሱን ቪዲዮ እችን የምታክል ቪዲዮ በሞት አለቅለትም በሞት እና ለቀውለታል። ያንን ሙሐመድ እንዲል አድርገው ተሳድቦ ሄደ። ማስረጃ አምጣ ብቻ ነው ያልኩት፣ ሌላ ምንም አላልኩትም። እዚያ በኋላ ይሄንን ተሳድቦ ሄዳ። ለማንኛውም አሁን በእስልምና ላይ እኔ ጥያቄዎች አሉኝ አልተመለሱልኝም እያለ እንትን እያሉ ነው። ሁላቸውም ክርስቲያኖች እንትን ብለው ካላችሁ ሁኑና እዚህ ጋር መጠየቅ ይችላል። እዚህ መጣ ነበር እሱ ጋር ሚውት ያደርገኛል፣ እንደፈለግኩ እንድናገር አያደርገኝም እያለ ቪዲዮ ሰርቶ አይቻለሁኝ። ሰዎች ልከውልኝ ንገሩት ሄዳችሁ። ጠዋትም አንዲት ልጅ መታ፣ እንደዚሁ አንድ ክርስቲያን መታለች። ሄዱና ናበሉት። እኔ ሚውት አላደርግህም፣ ስልጣን ወላሂ እሰጥሃለሁኝ፣ ከፈለክ ሊሰድብህን ብሎክ ታደርጋለህ። እዚህ አንድ ሰው ከተናገረ አንተ ትልቁ ላይ ትሆናለህ በሉት። ስልጣንን ሁሉ አሳልፌ እሰጥሃለሁኝ ገስት ላይ ባሉት ላይ ማነው ታች ላይ ባሉት ሁሉ ላይ ልትፈርድ ዘንድ ብቻ አንተ እነዚህ የምትላቸውን ነገራቶች ከሙስሊሞች ፊት ደፍረህ አውራቸው። ከሩቅ ሆኖ እንትና እንደዚህ ነው እንትና እንደዚህ ነው አይደለም። ቦታቸዋል አይደለም። እኔ እዚህ ቦታ ላይ ሚውት ያደርገኛል የሚለው ለምን እንደሆነ ታውቃላችሁ? እኔ ጋር ከመጣ እንደፈለገ ስድቡን እንትን አይልም፣ አላሰድበውም። ይሄ ክፉ ቃሉ እንዲናገር ያቺ ነች ያለችው፣ ሌላ አዲስ ነገር የለውም። ከሌሎች የተለየ ነገር አምጥተው አይደለም። ሙሐመድ እንዲህ አድርግላችሁ እንዲህ ነው እንዲህ ይሄን ነገር እዚህ አይጠቀመውም ማን። ለዚህ ነው ለማንኛውም እመጣለሁ ሚውት ሊያደርገኝ ነው ብሏል። ጥሩትና እኔ ሚውት አላደርግህም፣ ወላሂ ገና እንደገባህ ስልጣን ነው የምሰጥህ፣ አድሚን አደርግሃለሁ። ከዛ በኋላ ማንም ሰው ከተናገረ ብሎክ ታደርጋቸዋለህ። ይከታተላል። በነገራችን ላይ ብዙ ጊዜ ትምህርቴን ይሰማል። አንድ ቀን እስላም አላህ እንደወፍቀው ለምን እንደታለ ያን እየቀረጸ ብዙ ቪዲዮ ሰርቷል በእኔ ላይ። ሁሴን እንደዚህ ይላል። አድምጠኝ፣ አንድ ጊዜ አድምጠኝ ትንሽ። አሁን በሕክምናው ዘርፍ ከሄድክ የሰው ልጅ በአፉ እና ቪዲዮ ይሰራል እየተከታተለ እንደሆነ አውቃለሁ። ቦታቸዋል አይደለ? ከዛ በኋላ ያንን ከሚሰራ ገብተህ እዚህ ጋር ሁሴን እዚህ ጋር ተሳስተሃል ለማትል ከዛ ምን ያደርጋል? ሌሎች ጋር ይሄድና ሌላ ቪዲዮ ይፈልግና ሁሴን እንደዚህ ብሏል፣ ሌላ ሸክ ደግሞ እንደዚህ ብሏል። ለምን ጋር ገብተህ ነገር አታስተባብለው? አሁንም የሰማችሁት ነገር በማንኛውም ከዚህ በኋላ ባጭሩ ራሳቸው በራሳቸው ጊዜ ራሳቸውን እያፈመሱ ነው ያሉት። እንዲህ ልንገደል ነው ምንድን ነው እያሉ ደግሞ አዲስ ነገር ጀምራቸዋል። አትገደልም፣ አብሽር፣ አይገደልም፣ አብሽር፣ ምንም የሚነካው ነገር የለም። ይህን ሁሉ አዲስ አጀንዳ እንዲቀይሩ ያደረጋቸው እኔ ጋር መጥተው እዚህ ብዙ ሰዎች ይሰልማሉ። ያን ነገር ለማስቀየስ ነበረ። እኔ እንደጸናሁኝ እቀራለሁ፣ እሄዳለሁ፣ እያስተማርኩኝ እቀጥላለሁ፣ ትላንትም ዛሬም ነገም። እናንተ ግን ረብሻችሁ ለትንሽ ጊዜ ነች፣ ከዚያ በኋላ ትተነፍሳላችሁ፣ አትቆዩ። ሁለተኛ ያዘ ግን እስከ ሁል ጊዜ የሚገኘው ነው።
ማንኛውም ይሄ ነው ጥያቄ ካለው ማንኛውም ሰው በእስልምና ላይ እኔ ትችት አለኝ እስልምና ላይ የሚል ጥያቄ ብቻ አይደለም ትችትም አለኝ የሚል ያው ነፃ ምርጫ እንደው ሰጥቻቸዋለሁ። እዚህ ገብታችሁ ሰጭ። አሁን ካላችሁ ክርስቲያን ልጆች በእስልምና ላይ የሰማችሁት ማንኛውም ትችት ካለ ጥያቄም ካለ ገብታችሁ ሰጭ። ከቄስ እስከ ዲያቆን እስከ ነብይና የምትሉ እንዳለ ተሰብስባችሁ መጥታችሁ እዚህ ጥያቄ ያለው ክርስቲያን ካለ መጨመር ይችላል።